ኦቪድ ሪል ስቴት በኢትዮጵያ በፍጥነት እያደጉ ካሉ የሪል ስቴት ኩባንያዎች መካከል አንዱ ሲሆን ዘመናዊ ተደራሽና ጥራት ያለው የመኖሪያ ልማት በማቅረብ የከተማ ኑሮን ለመቀየር በቁርጠኝነት ይሰራል። እንደ አውሮፓውያን አቆጣጠር በ2019 በኦቪድ ሆልዲንግ ስር የተቋቋመው ኩባንያው የቤት ባለቤትነት ለሁሉም ኢትዮጵያውያን ተደራሽ ለማድረግ በግልጽ ራዕይ ተነስቶ ተመስርቷል። ኩባንያው በኢትዮጵያና በሌሎች በማደግ ላይ ባሉ የአፍሪካ ሀገራት መሰረታዊ የመኖሪያ ፍላጎትን ለማሟላት ተመጣጣኝ የቤት መፍትሄዎችን ማጥናት፣ ማልማትና መተግበርን ራዕይ አድርጎ የተነሳው ኦቪድ ሪል ስቴት ተልዕኮውም በዘመናዊ የግንባታ ቴክኖሎጂ፣ በስትራቴጂካዊ እቅድና በደንበኛ ተኮር አገልግሎት ፈጠራ ተደራሽና ጥራት ያላቸው ልማቶች ማቅረብ ሲሆን ቤት ለሁሉም የህይወት ምዕራፍ በሚለው መለያ ቃል የግለሰቦችንና የቤተሰቦችን የተለያዩ የኑሮ ዘይቤዎችን ፍላጎቶችንና የወደፊት ራዕዮችን የሚያሟሉ ህብረተሰቦችን በመገንባት ላይ ይገኛል። ኩባንያው የተለያዩ የመኖሪያና የንግድ ፕሮጀክቶችን ያቀርባል። ከነዚህም መካከል ስቱዲዮ አፓርታማዎች፣ ተመጣጣኝ ዋጋ ያላቸው መኖሪያ ቤቶች፣ ስታንዳርድ አፓርትመንቶች፣ ዴሉክስ መኖሪያ ቤቶች፣ ታውን ሃውሶች፣ የቅንጦት መኖሪያ ፕሮጀክቶች፣ የንግድ ሱቆችን ያካትታል። ከዚህም በመቀጠል የኦቪድ ሪል ስቴት ሳይቶች የደረሱበትን የግንባታ ደረጃና ሌሎች ዝርዝር መረጃዎች ከየሳይቶቹ ፕሮጀክት ኮኦርዲኔተሮች፣ ኢንጂነሮች እንዲሁም የተቋራጭ ድርጅቶች ዋና ስራ አስፈጻሚዎች አድምጠን እንመለሳለን። ታወር ፕሮጀክት ላይ እንግዲህ ፌዝ 1 8 ስታንዳርድ ብሎኮች እና አንድ ሌግዣሪ አፓርትመንት ፕሮጀክት ብሎኮችን የያዘ ሲሆን እንግዲህ እቅዳችን ወደፊት ባለው አንድ ወር ውስጥ ከ8ቱ ብሎክ አንዱን ብሎክ ሙሉ ለሙሉ አጠናቀን ለደንበኞች እናስረክባለን ብለን እናስባለን። ቀሪውን 5 ብሎክ ደግሞ ከውጪ በሚመጣልን የኩምካንግ አሉሚኒየም ፎርምወርክ በመጠቀም በ6 ወራቶች ውስጥ እናጠናቃለን ብለን እየሰራ እንገኛለን። ሌላው በጉለሌ የሚገኘው የአፍሪካን ሃይትስ አፓርትመንት ፕሮጀክት ሲሆን ይህ ፕሮጀክት የቤዝመንት ፕላስ G+19 እና በተጨማሪም 3 የፓርኪንግ ብሎኮችን የያዘ ፕሮጀክት ነው። በቀጣይ አሉሚኒየም ፎርምወርኩ ሲመጣ በልዩነት መጀመሪያ ላይ 3ቱን ብሎኮች በመቀጠል ደግሞ 2ቱን ብሎኮች በተመሳሳይ እናስኬድ ይሆናል። ሳይቱም ላይ ላለው አክቲቪቲ እና ለደንበኞችም ሳቲስፋክሽን ደግሞ ትልቅ የሆነ ቫልዩ አለን ብለን እናስባለን። እንደ ፕሮጀክትም ይሄ ትልቅ አስተዋጽኦ አለው ብለን እናምናለን። እነዚህን 2 ፕሮጀክቶች በተያዘለት የጊዜ ገደብ ለማጠናቀቅ በተለመደው የስራ ባህላችን 24/7 ለመስራት ሙሉ ለሙሉ ተዘጋጅተን እየሰራ እንገኛለን። ትላንትም ዛሬም ነገም ቁርጠኞች ነን። አሁን ያላችሁት ቦሌ ጃፓን አፓርትመንት ህንፃ ቢልዲንግ ላይ ነው። ህንፃው 3 ቤዝመንት ግራውንድ ፕላስ 13 ወለል ያለው ነው። ይህ የምታዩት የቦሌ ጃፓን ሴትልመንት ቢልዲንግ ነው። ከረንትሊ ከ7 ወደ 8 ኩምካንግ ሰርተው ኮንክሪት እየጠበቀ ነው የሚገኘው። ቀጣይ 5 ፍሎሮች የስትራክቸር ስራ ይቀራቸዋል። ድርጅታችን ዮብ ኮንስትራክሽን በኦቪድ ባህል መሰረት 24/7 በመስራት ትናንትም ዛሬም ነገም ስራውን በርትተን በመስራት በተያዘለት የጊዜ ሰሌዳ መሰረት ሰርቶ ለማጠናቀቅ ቁርጠኛ መሆናችንን በዚህ አጋጣሚ ለመግለጽ እወዳለሁ። ይህ ፕሮጀክት G+19 የሆነ ሚክስድ ዩዝ ቢልዲንግ ነው። ኮሜርሻልና አፓርትመንት ቢልዲንግ ነው። ይህ ፕሮጀክት በአሁኑ ሰዓት እንደምትመለከቱት 15% ፕሮግረስ አፈጻጸም አለው። ያው በቀጣይ ደግሞ እንግዲህ የዚህ ቢልዲንግ ከ5ኛ ፎቅ ጀምሮ ያሉት የአፓርትመንት መኖሪያ ቤቶቹ ኦቪድ በሚታወቅበት የአልሙኒየም ኩምካንግ ፎርምወርክ ስለሚሰሩ እሱም በቅርቡ እንደገባ በዛ ስራ ግንባታውን ስለምናከናውን ግንባታችንን እጅግ ያፋጥንልናል። ተያይዞም ደግሞ ከታች ያሉትን ደግሞ የፊኒሺንግ ስራዎች የጂፕሰም ፕላስተሪንግ እና ሌላ የወለል ስራዎችን በዚያው አካሄድ እንደምንቀጥል ለመግለጽ እወዳለሁ። ያው በግንባታ ባህላችን ኦቪድ ሪል ስቴት ላይ እንደለመድነው 24/7 ነው የምንሰራው። ስለዚህ ይህንንም ፕሮጀክት በኮንትራት ታይሙ መሰረት ለማጠናቀቅ ትናንትናም ዛሬም ነገም ዝግጁ ነን። ስለዚህ ለደንበኞቻችንም በተባለው ጊዜ ለማስረከብ በብቃት እንተማመናለን። በኦቪድ ገላንጉራ ከተማ ልማት ግንባታ ውስጥ 2 ፕሮጀክቶችን ይዘን እያከናወንን እንገኛለን። ውስጥ የሚገነቡ 10,000 ዩኒት የሚይዙ ቤቶች ግንባታ ሲሆን ከዛ ውስጥ አሁን በመጀመሪያ ፌዝ 36 ብሎኮች 2400 አባወራ የሚይዙ ህንፃዎች ግንባታ እያከናወነን ነው። ሁለተኛው ደግሞ የምንሰራው ፕሮጀክት ከአዲስ አበባ ቤቶች ልማት ቢሮ ጋር በመሆን የዚህ ሳይት ውስጥ የነበሩ አባወራዎች፣ ገበሬዎች ለነሱ ምትክ መሬታቸውን ስለሰጡ ምትክ ወደ 680 ቤት የሚይዝ
8 ብሎኮች G+16 የሆኑ እየተገነቡ ነው። ስለዚህ እዛ ላይ ያለው ማፈናቀል ሳይሆን መልሶ ገበሬዎቹን እዚሁ ከግቢያቸው ሳይወጡ መኖሪያ እንዲያገኙ ማስቻል ነው። ከዚህም በመቀጠል በኦቪድ ሪል ስቴት የኮሜርሻል ዲፓርትመንት አመራሮች እንዲሁም የኦቪድ ሪል ስቴት ምክትል ስራ አስፈጻሚ ኢንጂነር ሰናይ ሸዋፈራው ያስተላለፉትን መልእክት ተከታትለን እንመለሳለን። እንደ ኦቪድ ሪል ስቴት ማርኬቲንግ ዲፓርትመንት ምርቶቻችን ወይም የምናቀርባቸው ፕሮዳክቶች ለተለያዩ እድሜ ክልል የገቢ መጠን የሚሆኑ እና በዘርፉ በቀዳሚነት ትልቅ አቅም እንዳለን አምናለሁ። ይህን ደግሞ ቤት ለሁሉም የህይወቱ ምዕራፍ በሚል መርህ እንደምናሳካ እጅግ በጣም እርግጠኛ መሆኔን ገልጻለሁ። አመሰግናለሁ። በዲፓርትመንታችን ወደ 150 የሚሆኑ ሴልስ ሪፕሬዘንታቲቮች ፕላስ ደግሞ 15 ሱፐርቫይዘሮች እንዲሁም 3 ማናጀሮች ይዘን ስራ እየሰራን እንገኛለን። ቲማችንን ስናይ በጣም ጠንካራ የሆነ ፕሮፌሽናል የሆነ ሴልስ ሪፕሬዘንታቲቮች አሉን። ኮንቲኒስ የሆኑ ኢንተርናል ኮቺንጎች፣ ትሬኒንጎች እየሰጠን ኤቭሪዴይ ስኪሎችን ሴልሶቻችን ላይ እየጨመረ እየሄድን ነው። ይሄ ደግሞ የሚሰጡ አቅጣጫዎች እቅዶችን ይዘን ለማሳካት ኮሚትመንት ሆነን ስራ እየሰራን እንገኛለን። እንግዲህ እስከዛሬ ባለው ጊዜ በከስተመሮችና በድርጅታችን መካከል ድልድይ ሆነን እያገለገልን እንገኛለን። እንግዲህ አሁን በዚህ ሰዓት የአልሙኒየም ፎርምወርክ ወደ አዲስ አበባ እየመጣ እንደሆነ ሰምተናል። ይሄም የኮንስትራክሽን ፕሮግረሳችን እንደሚጨምርልን ተስፋ እናደርጋለን። በዚህም ኮንስትራክሽን ፕሮግረስ ከስተመሮች ደስተኛ እንደሚሆኑ ተስፋ እናደርጋለን። በካምፓኒያችን እስካሁን 3400 የሚጠጉ ቤት ገዢ ደንበኞች አሉን። የ100 ቢሊዮን ብር ፕሮጀክት ፖርትፎሊዮ ያስተዳደርን እንገኛለን። እንደዚሁም በድርጅታችን ከ350 በላይ ሰራተኞች ይገኛሉ። አመራሮች፣ ሰራተኞች እንደዚሁም የሆልዲንጋችን አመራሮች፣ ሲስተር ካምፓኒዎቻችን እንደዚሁም አጋሮቻችን ሁሉ በመተባበር የድርጅታችንን ራዕይ እንድናሳካ እንደዚሁም ደንበኞቻችንን ቃል የገባነው በተግባር እንድናውል እላለሁ። አመሰግናለሁ። ታዲያ እነኚህን የኦቪድ ሪል ስቴት ራዕይ ዓላማዎችና ግቦችን ለማሳካት የድርጅቱ አመራርና ሰራተኞች በተለመደው 24 ሰዓት 7ቱንም ቀናት የስራ ባህል ለመስራት ትናንትም ዛሬም ነገም ቁርጠኞች ናቸው።